السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የሃሩን ሚዲያ ተመልካቾች እንዲሁም ይህን መልእክቴን የምታዩት በሙሉ እንግዲህ በነገው ዕለት የኢትዮጵያ ሙስሊም ወጣቶች ካውንስል ይፋዊ የመስረታ ፕሮግራም በሚሊኒየም አዳራሽ ይካሄዳል። ይህንኑ መነሻ በማድረግ የኢትዮጵያ ሙስሊም ወጣቶች በጥቅሉ ትላንትን በማስታወስ አንድ መልእክት ማስተላለፍ ፈለኩኝ። እንግዲህ የኢትዮጵያ ሙስሊም ወጣቶች ዲኑን በመጠበቅ በኩል ትልቅ ኃላፊነትና ድርሻ አለብን። ትንሽ መለስ ልበልና ወደ ዛሬ 30 ዓመት መለስ ላድርጋችሁ። ዛሬ 30 ዓመት ገደማ የከሰመ የኢትዮጵያ ሙስሊም ወጣቶች ማህበር የሚባል ተቋም ነበር። በዛሬው ታላቁ ዓሊማችን በሼክ ሰይድ አህመድ ሙስጠፋ የሚመራ ያ ተቋም ትላንት ምን እንደሰራ የዛሬ 30 ዓመት የወጣን መጽሔት መነሻ አድርጌ ያለባችሁን የኡማ አማና ላስታውሳችሁ፣ ጉዟችን አንዳንዴ ወደፊት ነው ወደ ኋላ የሚለውንም እንድታጤኑት ከታሪክ እንድንማር ፈለኩኝ። የምናየው ይህ የሚገኝ ዳዕዋ ጥሪ የተሰኘ መጽሔት አለ። ከዚህ መጽሔት ውስጥ ወደ ውስጥ ገባ ብለን ለእናንተ ስክሪን ላይ እያሳየኋችሁ ራሳችሁን እንድትገመግሙ ያለባችሁን አማና እንድታስታውሱ ላደርጋችሁ ተመኘሁኝ። ይህ የምትመለከቱት በ1985 በመጋቢት ወር ላይ ይህ የኢትዮጵያ ሙስሊም ወጣቶች ድርጅት ያቋቋመው መጽሔት ዳዕዋ ጥሪ ላይ የወጣ ዜና ነው። ዜናው እንዲህ ይላል። ሁለተኛ ዙር የነጻ ትምህርት ዕድል ተገኘ። የኢትዮጵያ ሙስሊም ወጣት ድርጅት ካሉት ዓላማዎች አንዱና ዋነኛው የሙስሊሞችን ሁለንተናዊ ግንዛቤ ማስፋትና ለሀገር ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱ ማዘጋጀት ነው። ይህንኑ ዓላማ በተግባር ለመተርጎም ወጥኖ ከያዛቸው ፕሮግራሞች አንዱ የ12ኛ ክፍል ፈተና አጠናቀው የሚንከራተቱ ወጣቶችን ለመርዳትና የሙስሊም ምሁራንን ቁጥር ለማበራከት ከተለያዩ ዓለም አቀፍ ዩኒቨርሲቲዎች ጋራ በመጻጻፍ ተማሪዎችን የውጭ ትምህርት ዕድል እንዲያገኙ አድርጓል። በዚህም ጥረቱ ከዚህ በፊት 22 ተማሪዎችን ከተለያዩ ቦታዎች አወዳድሮ መላኩ ይታወሳል። ይህ በእንዲህ እንዳለ 44 ወንዶችና 11 ሴቶች በድምሩ 55 ወጣት ተማሪዎች በተመሳሳይ ሁኔታ የውጭ ትምህርት ዕድል እንዲያገኙ በማድረግ ሰሞኑን ለጉዞ በማዘጋጀት ላይ ይገኛል። ይኸውም የትምህርት ዕድል የተገኘው ድርጅቱ ከተለያዩ ዓለም አቀፍ ዩኒቨርሲቲዎች ጋራ ባደረገው ተደጋጋሚ የመጻጻፍ ሂደት በኋላ ሲሆን ተማሪዎቹ የሚሰለጥኑበት መስክ በፍላጎታቸው በሞሉት ቅጽ መሰረት ነው። የዚህ አይነቱ የውጭ ትምህርት ዕድል መገኘት ምን ያህል እንዳስደሰታቸው አንዳንዶቹን ጠይቀናቸው ከሰጡት መልስ መረዳት እንደተቻለው በእውነቱ ከሆነ ይህ ድርጅት ለሙስሊሙ ህብረተሰብ ከሚሰጠው ጠቀሜታ አኳያ አላህ ረጅም ዕድሜ ይስጠው በማለት ወዲያ የተሰማን ደስታ መግለጫ ቃላት አላገኘንለትም ይላል። ሁለተኛው ዜና ደግሞ የማጠናቀቂያ ትምህርት ፕሮግራም ተጠናቀቀ ይላል። በሌላ በኩል የኢትዮጵያ ሙስሊም ወጣቶች ድርጅት ከላይ በተጠቀሰው ዓላማው መሰረት የ1985 የ12ኛ ክፍል ፈተና ለሚወስዱ ተማሪዎች ያዘጋጀውን የማጠናከሪያ ትምህርት ፕሮግራም ባሳለፍነው ሳምንት አጠናቋል ይላል። ይህ እንግዲህ 1985 የነበረ የኢትዮጵያ ሙስሊም ወጣት ድርጅት ሲሰራው የነበረው ነው። እናም የኢትዮጵያ ሙስሊም ወጣቶች ካውንስልን ለመመስረት በአሁኑ ጊዜ በአዲስ አበባ የምትገኙም ሆናችሁ በዚህ ካውንስል ውስጥ ያልታቀፋችሁ ያለባችሁ የኡማ አማና ከባድ መሆኑን ላስታውሳችሁ ወደድኩኝ። ዛሬ ወጣቱ ችግር ከትላንቱ በከፋ መንገድ ነው ያለው። ስራ አጥነቱ አለ፣ ሱስ አለ፣ ሌሎችም ዘርፈ ብዙ ችግሮች አሉ። ይህንን ሁሉ በአንድ ጊዜ መቅረፍ አትችሉ ይሆናል። ነገር ግን አደራዬ እንደ ኡማ ታላቅ ተጠያቂነት አለባችሁ። በተለይ ከእርስ በርስ ሽኩቻ መውጣት ያስፈልጋል። ዛሬ ላይ ያሉ ድሎችን በአግባቡ መጠቀም ያስፈልጋል። ይህንን የተሰጠንን ኃላፊነታችንን ካልተወጣን ثم لتسألن يومئذ عن النعيم ከዚያ በድሎቶቻችሁ ሁሉ ትጠየቃላችሁ ይለናል አላህ Subhanahu Wa Ta'ala። እናም ውድ ወጣቶች ሆይ ይህንን ኃላፊነት በመወጣት አደራችሁን እያልኩኝ በተለይም ደግሞ ይህንን ተቋም በማቋቋም እየለፋችሁ ያላችሁ ወንድሞች እንዲሁም እህቶች አላህ ምንዳችሁን ያብዛላችሁና
የወጣቱን ችግር በሚፈታ መንገድ እንድታደርጉ ወጣቶች ከምንም በላይ ለአንድነት ዋጋ እንድትሰጡ ከምንም በላይ ቅድሚያ ለአንድነት ለዲናችሁ እንድትሰጡ አደራ ማለት ፈልጋለሁ በተለይም ደግሞ እርስ በርስ በጀማዓ በመቧደን በመከፋፈል ወደ ኋላ መጓተት ጥቅምን ማስቀደም መቆም አለበት አላህ Subhanahu Wa Ta'ala ይህንን የሰጣችሁን እድል እንድትጠቀሙበት እንዲያግዛችሁ ዱዓ ያደረኩኝ የኢትዮጵያ ሙስሊም ወጣት ድርጅት ሙነዘማ ባለፈው በነበረው ሂደቱ የሰራቸው መልካም ነገሮች በመማር ከነበሩ ሰቶችም እንድትማሩባቸው ታሪኩን እንድታውቁ እንድትጠይቁ እያልኩኝ ይህ ታላቅ አማና መሆኑን አውቃችሁ የዛሬ 30 ዓመት 12ኛ ክፍል ተማሪዎች ውጤታቸው ኢንተርኔት ባልነበረበት ዘመን ተጻጽፎ የትምህርት ዕድል ስኮላርሺፕ እንዲያገኙ ያደርግ ነበር ይድርጅት ዛሬስ በኢንተርኔቱ ዘመን ብዙ አማራጭ ባለበት እንኳን 12ኛ ክፍል ቀርቶ አይደለም ዲግሪም ይዞ ማስተርስም ይዞ ስራ ያጣ ቢኖር ዞር ብሎ የሚያዩ ኖር ይሆን የሚለውን አስባችሁ ከተለያዩ መናቆሮች ወጣችሁ አማናችሁን እንድትወጡ አደራ የሚለው ወንድማዊ መልእክቴ ሐሳቤ ነው ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ